የምትፈታው? ወይ ለምንድን ነው የምትፈታው? ያው አብረን ለመኖር ስላልተስማማን ብፈታት ይሻላል ብዬ። በቃ ከኪሳው ላቂነት በቋሚነት ወደ መኪናው ላቂነት ተሸጋገርክ። ይገርማል። አይገርምም? ለምን ግን አብረሽኝ አሰሪ? ታው እንጂ እኔንም መፈታታት አማረ። ሆድ ቃይን አውጥተህ ልሸጥ። እኔ የምልህ የት ቤት የመጣሽ መኪና ናት? አረ ወደምትሄጂበት ሂጂ። ስራ አታስፈችኝ። ስራ አታስፈችኝ አላለም? አታጋልጪ ለማለት ነው። ይኸውልህ ወይ ታካፍለኛለህ ወይ አዋርድሃለሁ። እየሰረኩ መስሎሽ ነው? ተበልተሻል። እኔ እየሰራውላቸው ነው። እሺ አይደል? እየሰራህላቸው። ውይ ደጋረክ ስራ አላቸው። እነሱም እዚያው ቆመው ሄዱ አይደለ? ስራ አላቸው። ኧረ አታድርቂኝ ባክሽ፣ ስራ ልስራበት። ታዲያ የምትሰራ ከሆነ መንደር ውስጥ ነው የምትሰራው። እውነት መሆን አለመሆኑን ደግሞ ቆሜ ያጣራለሁ። አልሄድም። ከዛስ ታደርሰኛለህ። ቤትሽ እዚህ አይደል እንዴ? በእግርሽ አትሄጂም? ገበያ የምገዛዛው ዕቃ ስላለ በመኪናው ታደርሰኛለህ። ምን አገባኝ? በእግርሽ ሂጂ። ያው ታያለህ። እማታደርሰኝ ከሆነ እሰራልሃለሁ። ምን ምሳ ነው? ምሳማ ማረ። ይኸውልህ የምታደርሰኝ ከሆነ አደርሰኝ፣ አለበለዚያ ግን አሳስርሃለሁ። ወይኔ ጉዴ! ልታሳስሪኝ? እንኪ ይሄ በደንብ ያስርልሻል። ናውጣና እናግሪ። ስራ ላይ ነኝ። ናግባና እናግሪ። ወይ አልገባም። ብቅ በል። ግድ የለም ናግባ። ሻይ ጠጥተህ ትሄዳለህ። ናውጣልኩ። እንግዲህ አታሹ። ማን ነው እንዴ? እርሶ ኖት እንዴ ጋሽዬ? እንዴት ኖት? እንዴት ነው? ምን እየሰራህ ነው? የሰፈሩ ኮሚቴ አይደለሁም? ያው ዞር ዞር እያልኩኝ በሰፈር ውስጥ የሚሰራውን ነገር እቃኛለሁ። እኔም ስራ ላይ ስለሆንኩ አልያዞት። በቃ ይዙሩ። ቁምና እናግረኝ እንጂ መኪናዋ ስር ገብተህ ምን እያረክ ነው? እያዋለድኳት። እየሰራው ነዋ። ማፈቅዶልህ ነው የምትሰራው? ሙያዬ። የዛ የከይሲ ልጆች በቃ ከሽብር ውጪ ተነጋግሮ መግባባት አትችሉም ማለት ነው አይደል? አለማምዱና። ታዲያ ቆይ ምንድን ነው የሚሉኝ? በኮሚቴያችን ህግ መሰረት በሰፈር አካባቢ ማንኛውም ነገር ሲከናወን ኮሚቴው ማወቅ አለበት። እና ገላይንም ስታጠብ ላሳውቆታ? ቤት ውስጥ አላልኩም፣ ሰፈር ውስጥ ለሚሆን ነገር ነው። ቤታችንም ሰፈር ውስጥ ነው ያለው ብዬ ነው። ሰማልህ፣ እኔ አሁን ካንተ ጋር ምንም ክርክር አልፈልግም። ከማን ጋር ይሻሉታል? ማንን ልጥራሉት? ጭራሽ ሹፈት ነው ያስከው። መፍቻም ይዣለሁ። ምንድን ነው የምትሉት? ስራ ልስራበት እንጂ አይቻልም እንዲህ አይነት ነገር። አባትን ባለበት እንዲህ አይነት ነገር አላጸደቅንም። ከሰፈር ደንብ ውጭ ነው እየሰራ ያለው። ወይ ጣጣ! እና ሻው ምን ላድርግ? ከዚህ አንሳና ሌላ ሰፈር ስራ። ባላነሳስ አመለክታለሁ። ሌላ ክስ ከመከሰስ በፊት ይሄን መኪና አንሳ ብያለሁ። አንሳ። ወዴት ነው ማነሳው? እሱ አይመለከተኝም። ስትፈልግ ተሸክመው ሂድ። እሺ ያሸክሙኝ። ኧረ አባዬ ግን ይህ ሰፈር ምንድን ነው? ኮብልስቶን ነው እንዴ? አላየኸውም እንዴ እስከ ዛሬ? አስፋልት መስሎት አይቶኝ። የኮሚቴዎቹ ሰዎች ስራ አላሰራሉኝ። ለምንድን ነው የሚከለክሉኝ? ያው ስለሰራህ ነዋ። ይሄን ብትለምን አይከለክሉህም ነበር። እኔማ ይኸውልህ ሰውየውን አክብሬው ነው እንጂ ሰርቼ እስክጨርስ ላስረው ነበር። ደግሞ በኋላ ካንተ ጋር ምን እንዳትጣሉ ደግሞ ፈራው። ቆይ ለምንድን ነው እዚህ ቤት ያላችሁትን የጠመዳችሁ? ያቺ ቦክሰኛ እናትህ ናታ። ድሮ እንደዚህ ቀልዳለሁ ሲል ጥርሱን አረገፈችለት። በቃ ይኸው አሁን እኛን ጠምዶ ያዘ እና በቀል ነው የያዘው። ኧረ እማዬ ሰውየውን ከመበቀል ነው የጀመረችው። በቃ ቶ ይህን በርበሬና ሽሮ አንስተን እዚሁ ትሰራለህ። ና እንዴ ምንድን ነው? ምን እያደረጋችሁ ነው? አይ እንደው አስፈጭተን መተን ሰርፕራይዝ ልናረግሽ ነበር፣ ግን ደረሽብን። አመሰግናለሁ። ይሄ የአቡ ስራ ነው። አንተንም ጉቦ ሰጥቶ ሊያታልልህ ነበር። ምን አለ ስራ እንዲሰራበት እኮ ነው። አረ እኔ ስራ አይደለም፣ ይሄም የኔም ስራ ነው። ብዙ ኦርደር አለብኝ። ኮሚቴዎቹን ትላለህ እንጂ ቤተሰቦች ምቀኞቼ ናቸው። እሺ እኔ የት ሄጄ ልስራ? የሰዎቹ ቤት ሄደህ ለምን አትሰራ? ቧንቧ እኮ አይደለም መኪና እኮ ነው የሚሰራው። ቆይ አንቺ ሰዎቹ ቤት ሄደሽ ታስፈጫለሽ? እሺ እኔ ምን ላድርግ? እኔ እኮ ከሰውየው ጋር እንዳትጣላ አዝኜ ነው። ቆይ አንተ እቺ ለኔም ደረቅ ትበልልኝና ትንሽ ቆይተህ እዚህ አምጥተህ መስራት ትችላለህ። ምን ያጣድፈሃል? ራዲያተር ያፍልቶ። ይሄ ሰውዬ የለም ነበር እኮ እንዴት መጣብህ? አሰለፍነቻ። ካልሸኘኝ እሰራልሃለሁ ስትለኝ ነበር። እሷ ተናግራ ነው የሚሆነው። እሷ ሴትዮ
እግሯ እዚህ ቤት ልቧ ሌላ ቦታ ነው አይደለም? እንደው ምን ይሻላታል? እግሯንም ጎትቶ እንዴ? ኧረ አንቱ ሰውዬ ተውኝ፣ ስራዬን ልስራበት። እኔም ለስራ ነው የወጣሁት። እሺ ለምሳ ይውጡ ቢያንስ። አቡዬ ጨረስክልኝ? አዎ ትንሽ ነው የቀረኝ። ይሄን ሁሉ ሰዓት አቆይተህ ትንሽ ነው የቀረኝ ትለኛለህ? ስንት ጉዳይ እንዳለኝ ነግሬህ። አምጣ ቁልፌ፣ እንደውም አልከፍልም። አዩ አይደል የምሰራበትን ሰዓት ሲጨቃጨቁ ይኸው ባለቤቱ መጣ። እንኳን መጣ። አንተም ሁለታችሁም ትከሰሳላችሁ። ምሩ አሁን የምን ክስ? ኮሚቴው ሳያጸድቅ ሰፈር ውስጥ ምንም አይነት ስራ ይሰራ። አንተ ደግሞ በገንዘብ ልጁን አማለኸው እንዲሰራ አድርገዋል። ስለዚህ ወይ ትከሰሳለህ ወይ መኪናህን ታነሳለህ። እኔ እኮ ሰው ላይ ብቻ መስሎኝ ሰፈር ውስጥም ይበቅላል እንዴ? ምን አላሰራ የሚል እጢ። ይኸውልሽ ውርዬ፣ ይህንን ስልጠና የምሰጥሽ ሰው እንደምትገጂ እርግጠኛ ስለሆንኩኝ ነው። እሺ ወይ ጉድ! እና ሰው በገጭ እኮ ጠረጴዛ ላይ አይደለም አስፋልት ላይ ነው እንጂ። ታዲያ አስፋልት ላይ ተኝቻ አስረዳሽ። እኔ ካልገጨው ራሱ እንዴት እንደሚገባኝ አላውቅም። ግን እሺ ልሞክር። ምን እንደማደርገው እንደ ገጨሽው ጸጥ ቢልብሽ ትንፋሽ አለመኖሩን አረጋግጠሽ ከዛ በኋላ ትንፋሽ ትሰጪዋለሽ። ከየት አምጥቼ? እጅሽን ደረቴ ላይ አድርጊውና ጫን ጫን በይኝ። እሺ ጎበዝ፣ እንደሱ። ከዛ ደግሞ ትንፋሽ ባፌ ትሰጭኛለሽ። ምን አስበህ ነው ባፌ የሚሰጥ? አንቺ ራሱ ምን አስበሽ ነው? የገጨሽውን ሰው ከአደጋ ለማዳን ነው። እሺ ቶሎ በያ ውርዬ፣ ቆየሽ እኮ። እሺ እንዴ ነችና ጭራሽ ካንተ ብሶም ትቸኩላለህ። ለነገሩ ምን ታረግ፣ ቤተሰቦቿ ሳይመጡ ሁሉንም ነገር ቶሎ ቶሎ ለማድረግ ነው። አረ እንደምታስበው አይደለም። ምን አስቦ ነው? ከማስበው በላይ ነው እንጂ እያደረግክ ያለው። ልክ እኮ ነህ። እንደማስበውም አይደለም። ፈርስት ኤድ ስልጠና እየሰጧት እኮ ነው። ተው እንጂ። እኔ ደግሞ የሰከንድ ኤድ ስልጠና ልስጥሃ። አንተ ጎረምሳ ጎበዝ እኮ ነህ አንተ። እና መኪናዬ ምን እንደሆነች አላቅም፣ አልነሳም አለች። ይልኝ እስኪ። ነዳጅ አላት አይደል? አዎ ሞልቻለሁ። በቃ ይጠጡት።